ደረጀ መስል ይባላል። የኮልፌ ቀራኒዮ ክፍለ ከተማ ወረዳ 2 የፐብሊክ ሰርቪስ እና ሰራዊት ልማት ጽሕፈት ቤት ኃላፊ ነኝ። ከዚህ አጠቃላይ ከወረዳ አስተዳደር እንዲሁም ከጽሕፈት ቤት የቢሮ በ2017 አጠቃላይ ተቋማት የአቅም ግንባታ ስራዎች አኳያ ያሉ ተግባራት ስንመለከት የወረዳ አስተዳደር በ2017 በጀት ዓመት እንደ ወረዳ አስተዳደር የነበረው ዋና እቅዳችን ተቋማት ለቢሮ ምቹ፣ ሳቢ፣ ውብ ለተገልጋዩ ለአገልጋዩ ማህበረሰብ የተመቸና እርካታው ደረጃው ከፍ ያለ ለማድረግ ከአስተባባሪ ኮሚቴው በካቢኔት ተወስኖ ወደ ተግባር የተገባ ተግባር ነው ማለት ነው። ተግባር ከዚያ አኳያ ሁሉም ተቋማት በተቻለ መጠን በተለይ እዚህ ታችኛው ቢሮ ያሉ ቢሮዎች ከምድረ ግቢ ማስዋብ ጀምሮ ከዋና ስራ አስፈጻሚ ጽሕፈት ቤት እንዲሁም ፎቅ ላይ ያሉ ሁሉም ተቋማት ቢሮአቸው ያማረ የተዋበ ምቹ ለተገልጋዩ ለአገልጋዩ ማህበረሰብ ምቹ እንዲሆን ከማድረግ አኳያ ትልቅ ኢኒሼቲቭ ወስደን ነው እንደ ወረዳ አስተዳደር የገባ ነው ማለት ነው። ከዛ አኳያ እንደ ፐብሊክ ሰርቪስ ስንመለከተው ይሄ ቢሮ ከዚህ በፊት የነበረው ሁለት ቢሮ ነበር የነበረው። ሰው ሀብት ለብቻው ፐብሊክ ሰርቪስ ለብቻው ነበር የነበረ። በጣም ለአገልጋዩ ማህበረሰብ ለተገልጋዩ ማህበረሰብ ምቹ እና ጤናማ ያልሆኑ እንትኖች ነበሩ። በጣም ወረቀት የበዛበት ሳቢ ያልሆነ ቀለም የተቀባበት በጣም በተጠባበበ ቢሮ ውስጥ ሸልፎች መረጃ እያዛችሁ ስራታችሁ በጣም ኋላ ቀር የነበረበት ነበር የነበረው። ሁለት ቢሮ ነበር ይሄ ቢሮ የነበረው ማለት ነው። እና ለአገልጋዩ ለተገልጋዩ ማህበረሰብ እንዲህ ውቦች አልነበሩ ማለት ነው። ይሄን እንደ ቢሮ ይሄንን ለመቀየር መቻል አለብን ብለን ተናገርን። በተለይ ከቡድን መሪዎች ከባለሙያዎች ጋር ይሄን ተግባር በመቀየር መቻል አለብን። ቢሮአችን እንደ ፐብሊክ ሰርቪስ ሲሆን ከሌሎች የተሻለ ካልሆነ ደግሞ ከሌሎች ጋር የሚስተካከል ቢሮ መቻል አለበት በሚል ዲሲሽን ወሰድንና ወደ ተግባር ገባን ማለት ነው። ይህን ተግባር አቀደን ወደ ተግባር ገባን። ቢሮ ማዘመን ጽሕፈት ቤቶች ካካሄድንበት አግባብ እንዴት ይገታል የሚለው ያ ቢሮ በቃ ታሪክ ማድረግ መቻል አለብን በሚል ዲሲሽን ነው የወሰድነው ማለት ነው። ማለት ከዛ በኋላ ቢሮ አሁን የምታዩትን አይነት ቅጽ እንዲይዝ ያደረግነው የተቋሙ ሰራተኞችን ባለድርሻ አካላትን እኔም በርካታ ዲሲሽን በመውሰድ ማለት ነው። በተለይ በዚህ ድርሻ ላይ ተቋሙ ባለሙያዎች ትልቅ ሚና ነበራቸው ማለት ነው። ትልቅ ሚና ነበራቸው። ይሄንን አሁን አንድ ቢሮ ሆኖ የሚያምሩ ሸልፎች ለተገልጋዩ ለአገልጋዩ ማህበረሰብ ምቹ ቢያንስ የሚሰራበት አካባቢ ረጅም ሰዓት የሚውልበት ነው። በአንድ ሰው በቀን ውስጥ 8 ሰዓት እና ከዛ በላይ እዚህ ቢሮ ውስጥ ይቆያል። ሲቆይ ግን ቢያንስ የተመቻቸ ስራ አካባቢ ቢቆይ የተሻለ ነው በሚል እሳቤ ወስደን አሁን ላይ የተሻለ መሆኑን ለመግለጽ ፈልጋለሁ ማለት ነው። ቢሮ ከማዘመን አገልግሎቱን ለማሻሻል አኳያ ምን ፋይዳ አለው የሚለው ቢሮ መዘመኑ አገልግሎቱን ለማሳለጥ በኩል ትልቅ ሚና አለው። ስለዚህ አንድ ተቋም ምቹ ያማረ የተዋበ ሲሆን በባለሙያውም ዘንድ በኃላፊውም ዘንድ በተገልጋዩ ማህበረሰብ ዘንድ ያለው ድርሻ ቀላል አይደለም። አሁን እኛ ጋር የሚመጡ ባለጉዳዮች ይሄ ቢሮ ፐብሊክ ነው እንዲህ እስከማለት ይደርሳሉ ለዘመናት ማለት ነው። በፊት የነበረው ብዙዎች ታውቁታላችሁ። እንደምታውቁት የቢሮ ትንሽ አስቸጋሪ የሆነበት ነበር ለተገልጋዩ በተለይ ለእኛ ባለሙያዎች ምቹ አልነበረም። አሁን ግን ረጅም ሰዓት ቢሮ ውስጥ እንቆዩ ያደርጓቸዋል። ውጤታማነት በጣም ተራርቋል ቢሮ ውስጥ። አሁን እኛ ባለሙያ ብታችሁ 2 ላይ ቢሮ ውስጥ 3-4 ሰው ታገኛላችሁ ማለት ነው። ይሄ አንዱ ቢሮ ሳቢ የሆነበት አግባብ ተገልጋዩ ማህበረሰብ ሲመጣ ሰርፕራይዝ የሚሆን ሰው ነገር መረጃዎች በተቻለ መጠን አሴምብል ተደረገው እነዚህ ብታችሁ ሸልፎች ጋር የተቻለ የተቆራረጠ ነበር። ከዚህ ነበር እዛኛው ጋር እዚህኛው ጋር የነበረ የተጣጣሰ አግባብ የነበረው የሰራተኞች ማህደር እንደምታዩት አሁን እዛ አካባቢ የምታዩት ሸልፍ የሰራተኛ ማህደር ሙሉ ለሙሉ በዛ ጋር የተደራጀበት የለውጥ ስራዎች የሁለቱ ቡድን የሷብት ቡድን የሪፎርም ቡድን የቢሮ መረጃዎች ሙሉ ለሙሉ እንዳይጠፉ ሰነዶች በተደራጀ አግባብ እንዲቀመጡ ቢሮ ደግሞ አማሩ ደግሞ እንደምታዩት ሴራሚኩ አጓራ የለውም ሸልፎቹ እንደምታዩቸው የተሻሉ ናቸው። ለተመናገር ጠረጴዛዎች በተቻለ መጠን ያው አቅም በፈቀደ መጠን ከዚህ በኋላ የሚቀጥል ነው። ከዚህ አሁን ያለቀለት አይደለም ስራ የሚቀጥል ቀጣይነት ያለው ስለመሆኑ መጠን ቀጣይ ዓመት ደግሞ ከዚህ የተሻለ ለውጥ አስፈላጊ ነው በየጊዜው ማለት ነው። አስፈላጊ እንደመሆኑ መጠን ቀጣይ የሚቀጥል ነገር ይኖራል ማለት ነው። የተገልጋዩ ማህበረሰብ የሰራተኛው ጋር የተሻለ ነገር አለ ለማለት ፈልጋለሁ። ተቋማት ቢሮ ማዘመን ስራ ላይ የተሳተፉ አካላት እነማን ናቸው የሚለው በዚህ ተግባር ውስጥ በርካታ ተሳትፈዋል። ሀሳቡ ከማመንጨት ጀምሮ የተቋሙ ባለሙያዎችና ቡድን መሪዎች፣ ባለድርሻ አካላት፣ ዋና ስራ አስፈጻሚ፣ ፋይናንስ ጽሕፈት ቤት እንዲሁም ባለድርሻ ከምንላቸው ደግሞ በዋናነት የግል ባለሀብቶች ትልቅ ተሳትፎ ነበራቸው በዚህ ቢሮ ማዘመን ውስጥ ማለት ነው።
በተለይ ሴራሚኩ ወደ 52 ካሬ ሴራሚክ የገዛ ነው። ሙሉ ለሙሉ በባለሀብት የተሸፈነ ነው ማለት ነው። እንደ አቶ እስማኤል ነስሮ እንደነ ታምራት መስታወት ልኬ ፕላስቲክ ወይም ማፈወርቅ ልኬ ሌሎችም ጅብሰም እነ መንበሩ ጅብሰም ቤቶች በርካታ ባለሀብቶች ተሳትፈዋል። ቀለም በርካታ ህንፃ መሳሪያዎች ላይ በቀለም እገዛ አድርገውናል። እዚህ ወረዳው አስተዳደር የሚገኙ ህንፃ መሳሪያዎች ከበርካታ አካላት ተሳትፈዋል እና ትልቅ በርካታ ባለሀብቶች የተሳተፉበት ነበረ። እንዲሁም የወረዳው አስተዳደርም ትልቅ እገዛ ያደርጋል። እንደ ፐብሊክም ያለን በጀታችን ከእኛ በጀት ይቀርብልን። ያንስ የሰራተኛ በጀት ከቢሮ ማዘመን ይበልጥ አይደለም። የምናገኘው 2-3 ሺህ ብር የኛን ደስታ ከቢሮ ማዘመኑ ላይ አይሆንም ብለን የነሱን በጀት አጥፈን ስራ ማለት ነው ከምን በላይ ማለት ነው። እና ትልቅ ድርሻ የነበራቸው የኛ በተለይ የኛ ባለሙያዎች በዚህ ዙሪያ ውስጥ ትልቅ ነበራቸው። በተለይ ባለድርሻ አካላት ግን ፋይናንስ፣ ዋና ስራ አስፈጻሚ፣ ሌሎችም ባለድርሻ አካላት ግን ትልቅ ድርሻ እንደነበራቸው ማወቅ መቻል ይገባናል ማለት ነው። ሌላው ከጎናቸው የነበሩ አካላትን እንጠቅሙ ምስጋና ምንድነው የሚለው በዚህ ቢሮ ማዘመን ውስጥ በርካታ አካላት ተሳትፈዋል የሚላላቸው እነዛም አካላት ደግሞ ቢሮውን ያማረ የተዋበ እንዲሆን ትንሽ አበርክተዋልና በተለይ የጽሕፈት ቤቱ ቡድን መሪና ባለሙያዎች፣ ፋይናንስ ጽሕፈት ቤት ዋና ስራ አስፈጻሚ በዚህ ተሳተፉ። አቶ እስማኤል ነስሮ ይባል አስመጭና ላኪ ነው። የጋሽ ነስሮ ልጅ እኛ ወረዳ ባለሀብት ነው። ታምራት መስታወት እዚህ አካባቢ መስታወት ያለው ሰው ነው። እነሱ ናቸው ይሄን ሴራሚክ ሙሉ የሸፈኑ ማለት ነው። አቶ አፈወርቅ ልኬ 2 ጠረጴዛዎችን አድርጎልናል። ጅብሰም ሙሉ መንበሩ ይባል ጅብሰም ቤት እንዲሁም ሌሎችም እዚህ ወረዳ ላይ የሚገኝ ቀለም ከ12-13 በላይ ጋሎን ቀለም ፈስተናል። ከተለያዩ እንደነ ሙሉ የህንፃ መሳሪያ ሌሎችም ፓርቲሲፔት ያደረጉበት ነውና እነሱም ትልቅ ከፍ ያለ ምስጋና ማቅረብ እፈልጋለሁ ማለት ነው። ሌላው ቢሮ መታደሱ ከህዝቡ እርካታ ጋር ያለው ድርሻ ምንድን ነው የሚለው የቢሮ መታደስ ትልቅ ድርሻ ነው። በተለይ በተገልጋዩ ማህበረሰብ ዘንድ የኛ ተገልጋይ ይታወቃል። የወረዳው አስተዳደር ባለሙያ ነው። እዚህ ቢሮ ሲመጣ ቢያንስ ፐብሊክ እንዲያምሩበት ገመድ ነበር የሚጠፈን። አሁን እኛ በጣም ባለ ጉዳይ መዛብን ሰው ሀብት ምንድን ነው በዚህ ወረዳው ትልቅ የጀርባ አጥንት ነው ይሄ ቡድን ማለት ነው። ተገልጋዩ ማህበረሰብ እኛ እንደምታውቁት 468 አካባቢ ባለሙያ አለ። ይሄ ማህበረሰብ እኛ ባለቻ እና እዛች ጠባብ 2-3 በልሽ ቢሮ ውስጥ ገመድ በገመድ ኤሌክትሪክ የኬብል ብዛት ነበር የነበረው። እንዴት መቼ ተጠርፎ ወድቆን በጣም ፈራ ነበርና አሁን ግን እንደምታዩት ኖርማሊ ማለት ነው። ስለዚህ እኛ ማህበረሰብ ተገልጋዩ ማህበረሰባችን መንግስት ሰራተኛ እንደሆነ መጠን የዓመት ረፍት ሊሞላ ዋስትና ሊያስጥፍ የወሊድ ሌሎችም የጥሮታ ሌሎች የስሚስ ምናምን ሌሎችም ተግባራት ሊከውን መረጃዎችን ፊድ ለማድረግ ወደኛ ተቋም በመጣ ጊዜ አሁን ላይ በጣም ደስተኞች ናቸው። ስለናገር አስተማማኝ መረጃችን አያላችን ራሱ የሰራተኛውን ማህደር ክፍላችን ከማዘመን አኳያ የሰራተኛው ማህደር በመታወቅ በአማረ መልኩ የሁሉም ባለሙያ የተቀመጠበት አግባብ ዋስትናም እንደመሆኑ መጠን የተሻለ ከሌሎች ጋር ኮምፒት ያድርገን ሊወዳደር የሚችል ተቋም መገንባት ተችሏል ማለት ነው። ይሄ ደግሞ በሌሎች ተቋማትም እንደወረዳ አስተዳደርም ከግንባታው ጀምሮ ምድረ ግቢ ማስዋብ ሌሎቹንም ዴይኬር የምገባ ማዕከል ሽንት ቤት ሌሎች መጸዳጃ ቤት አካባቢ ምድረ ግቢ ለማስዋብ አካባቢ የምታዩት ነገር ትልቅ የፓብሊክ ኢንቮልቭመንት ያለበት ሰፋ ያለበት ነውና እንደወረዳ አስተዳደርም የተገልጋዩ ማህበረሰብም ያገልጋዩ ማህበረሰብም ያማረ ምቹ እንዲሆን ከማድረግ አኳያ በርካታ ስራዎች መስራት ተችሏል ማለት ነው። በቀጣይ ይሄ ስራ ተጠናክሮ የሚቀጥል መሆኑን ለመግለጽ እፈልጋለሁ። አመሰግናለሁ።